ይኸው እግዚአብሔር ፈቅዶ ዛሬም ተገናኝተናል። በዛሬው መርሃ ግብር በዋናነት እድላችሁን ስለወሰዱባችሁ ሰዎች ማወቅ የሚገባችሁን 5 ወሳኝ ነገሮች የምነግራችሁ ቢሆንም በተያያዘ በዛሬው መርሃ ግብር ማለት ነው እድል ምንድን ነው? እድላችን እንዴት ይወሰድብናል? እድላችን ከኛ የሚወሰድባቸው 3 መንገዶች ምንድናቸው? እድላችን ሲወሰድ የምናያቸው ምልክቶችስ ምንድናቸው? የሚለውንና በመጨረሻም መፍትሄውስ ምንድነው የሚለውን አብረን የምንመለከት ይሆናልና እጅግ በጣም ወሳኝ የሆነ መርሃ ግብር ስለሆነ ሁላችሁም እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ ከማስታወስ ባሻገር ወሳኝ የሆነውን መርሃ ግብር ለሌሎች ወዳጆቻችሁም ታጋሩ ዘንድ በእግዚአብሔር ስም እጠይቃለሁ። ምክንያቱም በዚህ ጉዳይ ላይ ያለንን ግንዛቤ ማስፋት እንዳለብን የተገነዘብኩት በተለይ ከቅርብ ጊዜ ወዲህ ነው። ብዙዎች በዚህ ውስጥ ሰለባ እየሆኑ ነው። ብዙዎች እድላቸው እየተወሰደ ነው። ብዙዎች እድላቸው ስለተወሰደባቸው አመድ አፋሽ እየሆኑ ነው። ብዙዎች ራሳቸውን እያማሩ ነው። ብዙዎች ከአምልኮተ እግዚአብሔር እየራቁ ነው። ስለዚህ ይሄ ሁሉ ነገር መስተካከል ስላለበት እና እንደገና በአዲስ መልክ ወደ እግዚአብሔር መመለስ ስላለባቸው በዚህ ጉዳይ ላይ ያላቸው ግንዛቤ ከፍ ሊል ይገባል የሚል እምነት አለኝ። ስለዚህ ከዚህ አንጻር እንግዲህ የምንጀምረው ምንድነው? በዋናነት እንዳልኳችሁ እድላችሁን ስለወሰዱባችሁ ሰዎች ማወቅ የሚገባቸው 5 ወሳኝ ነገሮች እነግራችኋለሁ። ከዛ በፊት ግን የምንነጋገረው ስለ እድል ስለሆነ አንዳንዶች ዝም ብሎ እድላችሁ ተወስዶ እንደዚህ ምናምን በሚባልበት ሰዓት ላይ እድል የሚለው ቃል ራሱ እድል የሚለው ጽንሰ ሀሳብ እድል የሚለው ሀሳብ ራሱ ግራ የሚያጋባቸው ወንድሞች፣ እህቶች፣ እናቶች፣ አባቶች እንዳሉ እየደወሉ ከሚጠይቁ እንግዲህ ብዙዎቻችሁ እንደምታውቁት እንደምትረዱትም ከእግዚአብሔር ዘንድ የሚሰጠን ጸጋ ስጦታ ማለት ነው። እንግዲህ ወንዶች በ40 ቀን ሴቶች በ80 ቀን ከውሃና ከመንፈስ ቅዱስ ስንወለድ ልጅ ስንሆን የሚሰጠን ጸጋ ነው ማለት ነው። በምድራዊ ሕይወታችን ከእግዚአብሔር ጋር በምን አይነት በጎ መንገድ እንጓዛለን የሚለውን ምን ያህሎቻችን እናውቃለን? እድል ከዛ ጋር ይገናኛል። በቀጥታ ምን አይነት መልካም ስራ እየሰራን እግዚአብሔርን እያመለክን የተራቡትን እያበላን የተጠሙትን እያጠጣን የታረዙትን እያለበስን በጎ ስራ እየሰራን እግዚአብሔር የሚወደውን ማለት ነው። በዚህ ውስጥ እንግዲህ እግዚአብሔር አምልኮ አለ። ለስጋዊ ሕይወታችን የሚያስፈልገንን እያገኘን በነፍሳችንም በስጋችንም ተጠቃሚ እየሆን የምንሄድበት ሂደት ነው እንግዲህ እና ስለዚህ ይህ ድል ስንወለድ ጀምሮ የሚሰጠን ጸጋ ነው።